ሰላም ጋይስ ከዲላን ፔጅ ጋር ማለት ነው። የሚገርም ቀረጻ ስላለና አሁን የለንደን እነዚህ ሁድ ቢለብሱት አላር ለጥቋቆሮቹ ምናምን እንደዛ ለብሰን ልንዞር ነው። እንግዲህ ከሀበሻ ባህል ልብስ ወደዚህ እንቀይራለን ማለት ነው። አሁን መጀመሪያ የላይኛው ነው የምናደርገው። ጃኬቱ ምንድነው የሚባለው? ስሙ ረሳሁት በእናታችሁ። ፍሊስ ነው ቴክ ናይን ነው ናይክ ምናምን የናይክ መርች ነው። ግን ኤኒዌይስ የሜክሲኮ ፕሬዚደንት ሲታሰር ዶናልድ ትራምፕ ይሄን አልብሶ ነው የወሰደውና በጣም ትሬንድ እያደረገ ነበር እስካሁን። አሁን ይሄ ለብሰዋለሁ እንደዚህ እሱ በጣም ደብሮታል። እንደዚህ አይነት ልብስ እንትን አይልም አርጎ አያውቅምና ግን ለቪዲዮ ሲል በቃ ያደርገዋል። እሱ የራሱ ቪዲዮ ስለሆነ ቲክቶክ ይሄኛው እንደዚህ እናደርጋለን። እንደዚህ ከዛ ማስክ ምን እናደርግ ይሆናል። እንደዚህ ጥቁር ማስክ የሚያደርጉታል ወይ እንደዚህ። ከዛ ሱሪን ቀይራለሁ። ጋይስ ጨርሰናል። እንደዚህ ብለን ነው የምንወጣ ማለት ነው። It's nice. I like it. Classic. UK እንደምን አደራችሁ? አሁን እንግዲህ ሻንጣችን ይዘን እየወጣን ነው። ወደ ሌላ ሆቴል እየሄድን ነው። አንድ ቀን ብቻ ነው የሚቀረኝ ለንደን። ከዛ በኋላ ነገ ፍላይት አለን ወደ ኢትዮጵያ እንመለሳለን ማለት ነው። እንዴት ናችሁ? ተዘጋጅታችኋል ወይ? ተዘጋጅታችኋል ወይ? ኢትዮጵያ ቀውጢ ልናደርግ ነው መተን። ከዛ ደግሞ አርሰናል ጨዋታ አለ፣ የሚገርም ጨዋታ ሜይ 24 አርሰናል ቨርሰስ ክሪስታል ፓላስ እና ዋንጫ እንደምናነሳ እርግጠኛ ነኝ። እንግዲህ በጣም ደስ ብሎኛል። እንዴት አያችሁት አለባበሴ ዛሬ? ባህላችን ይዘን ኩርት ብለን እየወከልን እንገኛለን። አሳዊ ደው ቤቢ አንዳንዴ ግን ሰልፍሽ መሆን ጥሩ እንደሆነ ታውቃላችሁ። ሰልፍሽ ስትስላችሁ ሁሌም ለሰው አለ ማለት ነው። ማመዛዘን መቻል አለበት። ብዙዎቻችን ማመዛዘን አንችልም። የዋህ ነኝ ብለን እናስብና ከዛ ዝም ብለን መስጠት ለራሴስ የሚለው ሐሳብ አእምሯችን ውስጥ የለምና አንዳንዴ ለራስ መኖሩም ለራሱ ትንሽ በቃ ላይክ ህይወት ባላንስ ያደርገዋል። ተረዳችሁኝ? because እየሰጠ ስትኖር ተቀባይ ሁሌም አይጠፋም። ተረዳችሁኝ? እና ባዶ ትቀራለህ። ከዛ አንተ ተዳክመህ አቅማጥተህ ስትወድቅ ማንም ይደርስልህ የለም። ይሄ ነው በቃ እኔ ከህይወት የተማርኩት አንደኛው ትልቁ ነገር ይሄ ነው። በቃ እንዴት በጣም እኔ ሰውነቴም ራሱ ከስቼ ነበረ። ከራሴ አልፌ በቃ ለሌላ ብቻ ነው የማስበው። ለራሴ አመጋገቤ እንዴት ነው? ላይፍ ስታይሌ እንዴት ነው? ስፖርት እየሰራው ነው ወይ? ጤና እየተንከባከብኩ ነው ወይ? ስለዚህ ብዙዎቻችሁ ለሰው ብቻ አትሁኑ፣ ለራሳችሁም ሁኑ። ትንሽ እውነቴን ነው የምላችሁ። እንደዛ ብዬ ማሰብ ስጀምር ነው ትንሽ ቦርጭ ማውጣት የጀመርኩት እዚች ጋር። ጤና ይስጥልኝ ጋይስ። አሁን ቁርስ ልንበላ ነው። የሚገርም ቦታ ለክድስ እንዴት አባቱ እንደሚያምር ኦልራይት። ሳህኔን አንስቻለሁ። ቁርስ ልንበላ ነው። what a beautiful spot man። አሁን ወደ ውስጥ ነው ዋና ያሳያችሁ። ያው እነዚህ የምትመለከታቸው ሜኖቹ ናቸው። ያዋቸው አሁን ያለ እንጥንጠሚን ነው። አብዛኛው የሆነ ሆድ የሚሞላ አይደለ? ግን ችግር የለውም። ከሁሉም በላይ እቺ መብላት ነው የምፈልገው። እቺ አሁን የለመድኳት ነች ከእንጀራ ኋላ ግን ደርቋል በጣም ዳቦ ማን ነው የሚበላው እንጂ እሺ ቻሌንጅ እቺ ደግሞ ነች። ኦኬ ስለዚህ ሌላ የለመድነው ምንድነው? ኮርን ፍሌክስ ነው። ስለዚህ እንኮረኮራለን እንላለን ጧት ተነስተን። ምንድነው ይሄ ደግሞ?
አይ ያልበላም ቤከን ነው። እሺ አሁን ምንድን ነው የማደርገው? ፍሌክስ ይዛለሁ ማለት ነው። ሞርኒንግ እንደዚህ ያደርገው። ሁለት አይነት ወተቶች አሉ። አንደኛው ስቲም ሚልክ ነው። ስቲም ነው ሴሚ ስኪምድ ከዛኛው ወደዚህ ታደርጋለህ። አይ ቲንክ ሁሌም የሚሰራው ስህተት ቢኖር ማለት ነው መጀመሪያ ወተት ነው የማደርገው ከኮርንፍሌክስ መጀመሪያ ወተት ነው ማለት ነው። ማማ አበዛሁት እንዴ? ምን አባታችሁ ከትያለ በቃኝ። ስለዚህ ሰውም ሀሳቢ መሆን አለብኝ። አዶና አይተው እንጂ ኦልራይት። አሁን ይሄና ይሄ ይዘን ወደ ቴብላችን ሄደን እንበላለን ማለት ነው። የሚገርም ቀን ነው። ማርያምን ወዳችኋለሁ።